ምንም ታረጋው አንዴ ባ ናዝቆ አሁን ወዳ ናኔ መሄዳችን ነው ጥላነች ሄዱ ታማናት አሁን ሄደህ ልትጠመቅ ነው ራስህ? ደገፍ እያደረከው አዎ ፀሐይ ላይ ሁን። በወዲኛው በኩል ነበረ። በርታ በርታ፣ ሰማዕቱ ታሪክ ይሰራል። አዎ እየጠቆመች ነው እችኛው አይደለ? አዎ አዎ የተመታ እኮ ነው። ፈርተኸው ነው ነው? ምንም ታረጋው አንዴ ባ ናዝቆ አሁን ወዳ ናኔ መሄዳችን ነው ጥላነች ሄዱ ታማናት አሁን ሄደህ ልትጠመቅ ነው ራስህ? ተሸክመው ሲያመጡት በዚች ወንበር ላይ አስረው ነበር ያመጡት። እሱ ምንድን ነው እንጨቱ? እሱ ምንድን ነው የተደረገበት? ምንድን ነው የተደረገበት? በሱ ሁለቱ ለአራት ሰው ተሸክሞ ነው ያመጡህ? አሁንስ አሁንማ በእግር እየሄድክ ነው? እስቲ ወደዛ ጋር ሂድ፣ እስቲ ያሳየን። እኮ እየመለሰ አይደለም እኮ በደንብ እየመለሰልኝ አለ። አዎ ና ወደዚህ ና። አሁን እንዴት ነህ? አሁን ድነሃል? የት ነው የዳንከው? ጊዮርጊስ። ሲያመጡ እንዴት ነበር ያመጡህ? በወንበር ተሸክመው። ምን ያህል ጊዜ ነበር እንደዛ ታመህ የቆየው? እዛ 3 ወር እዚህ 3 ወር 6 ወር። በ3 ወር ነው የዳንከው? አሁን ምን ያህል ጊዜ ሆነ በቆመ መሄድ ከጀመርክ? ቆሜ መሄድ ተጀመርኩ ወር አለፈ? ወር ያልፋል። ወር። አዎ እነዚህ የመጣህባቸው ወንበር ነች እቺ? አዎ። ይሄ ገመዱ የታሰረበት? አዎ። አዎ እግዚአብሔር ይመስገን። ሰማዕቱ ቅዱስ ጊዮርጊስ ታምር አድርጎልሃል። አዎ እስቲ እናትየዋ ነሽ አንቺ? እስቲ አንቺ አንዳንድ ነገር በይ። እንዴት ነው አሁን ልጁ? አይ አሁን ይመስገነው ለፈጣሪ። አሁን ታምር ሰርቶልናል ሰማዕቱ። አዎ የምትይው ነገር አለ? ምንም። ለእኔ የደረሰ ለእናንተ የሚደርስላችሁ በያቸው እስቲ። ለእኔ የደረሰልኝ ለእናንተ የሚደርስላችሁ። ልጄ በ7 ወሩ ተነስቶ በእግሩ ሄደልኝ። ተመስገን ተመስገን። አባትየውስ? እኔም እንኳን ተስፋ ቆርጬ ነበር ባለፈው መጥቼ አሁን ድኖልኝ ተመስገን ብያለሁ። ለምንድን ነው ተስፋ የቆረጥከው? ለምንድን ነው ተስፋ የቆረጥከው? እንደው የሆነ ብርዱ ምን ትላይ አላዳነውም ብዬ ነበር። አሁን ደስ ብሎኛል፣ ድኖልኛል። ተመስገን ብያለሁ። እግዚአብሔር ይመስገን። እሺ እናመሰግናለን። ሁሉም ለደረሰ ሁሉንም ይማርልኝ። አሜን አሜን። እሺ